የሰው መስጊድ አናቃጥል፣ የፕሮቴስታንት ቸርች አናቃጥል። ለምን እንዲህ ያልሆናችሁም ብለን ሰዎችን አንዘልፍም። ሰው አንነካ፣ መብታቸውን እናከብራለን። ይጾሙ እናከብርላቸው፣ ይሰግዱ እናከብርላቸው፣ አንነካቸው። እግዚአብሔር አምላክ አንግቶላቸዋል የሚያስመሽም እሱ። ነገር ግን እሱ የራሱን መብት የጠቀመ እኛን ግን ወይ ሰብኮ ሳያሳምን በግድ እመን ብሎ ማተብ አስረሃል ካልበጠስ እገልሃለሁ ብሎ ሰይፍ ይዞ መምጣት መጥቶ ቤተ ክርስቲያን ማህሌት የተቃወበት ሰዓታት የደረሰበትን ሥጋ ወደሙ የተፈተተበትን የቃል ኪዳኑ ታቦት ያለበትን የእግዚአብሔርን ቤት በምድር ያለችውን የእግዚአብሔርን ቤተ መቅደስ ድንኳን ማቃጠል ወንጀል ነው አይደለም? ሊያደርጉባችሁ የማትወዱትን በሰው ላይ እንድንነካቸው ይፈልጋሉ፣ እንድንገላቸው ይፈልጋሉ፣ ቤተ እምነታቸውን እንድናቃጥልባቸው ይፈልጋሉ። ታዲያ እነሱ ለምን እኛ ላይ እንደዚህ ያደርጋሉ? ተከባብረን ነው የምንኖረው። መጀመሪያ ማድረግ ያለብን ተከባብረን እንደ ትናንቱ አንተ ግን ነካቸው እኛ እንኖራለን እናንተ ግን አትኖሩ ብለው ሬሳችን ላይ ቆመው ድናቸውን ለማድረስ በተዋህዶ ጥፋት እልል ለማለት አስበው አቅደው እምቢ ብለው ከመጡ የመጀመሪያው ሕግ አምላክ ነው። ሕግ ምን ማለት እንደሆነ ማወቅ የምፈልገው ዳኛው ሕግማ የተጻፈ ነገር ችግሩ ያለው ሕጉን የሚተረጉመው ሰው ላይ ሞት ለሚገባው ሕይወት፣ ሕይወት ለሚገባው ሞት፣ ቅጣት ለሚገባው ምህረት፣ ምህረት ለሚገባው ቅጣት እያጣሙ ከምድሩ ንጉሥ ተሮዳባቸው ስንገደል ወታደሩ ቆሞ ካይ ስንቃጠል ወታደሩ እያለ ቆሞ